ኢኮሜርስ ማለት ኢንተርኔትን በመጠቀም እቃዎችንና አገልግሎቶችን የምንገዛበትና የምንሸጥበት ሂደት ነው። 4 አይነት ኢኮሜርስ አይነቶች አሉ። ቢ2ሲ፣ ቢ2ቢ፣ ሲ2ሲ እና ሲ2ቢ ናቸው። የመጀመሪያው ቢ2ሲ የምንለው ቢዝነስ ቱ ኮንሱመር ሲሆን ነጋዴዎች በቀጥታ ለደንበኞች ይሸጣሉ። ሁለተኛው ደግሞ ቢ2ቢ ነው። ቢ2ቢ የምንለው ቢዝነስ ቱ ቢዝነስ ሲሆን ነጋዴዎች ለሌሎች ነጋዴዎች የሚሸጡበት ነው። ሲ2ሲ የምንለው ደግሞ ኮንሱመር ቱ ኮንሱመር ነው። ከሸማች ወደ ሸማች ሲሆን ግለሰቦች ለሌሎች ግለሰቦች ይሸጣሉ። አራተኛው ደግሞ ሲ2ቢ ወይም ኮንሱመር ቱ ቢዝነስ ነው። ሸማቾች ለነጋዴዎች ሲሆን ግለሰቦች ምርቶቻቸውንና አገልግሎታቸውን ለኩባንያዎች የሚሰጡት ነው። አሁን ደግሞ ገዢዎች ማወቅ ያሉባቸውን ነገሮች እናያለን። መጀመሪያው ኢንተርኔትን በመጠቀም ኦንላይን ላይ የፈለግነውን ዕቃ ሰርች ማድረግ። ሁለተኛው ዋጋና ጥራቱን ማወዳደር። ሶስተኛው ዕቃውን አድ ቱ ካርት የሚለውን በመንካት ወደ ካርት ማስገባት። አራተኛው ክፍያ በመፈጸም በሞባይል ባንኪንግ ወይም እዛ ላይ በተቀመጡት የክፍያ አማራጮች ተጠቅመን ክፍያ መፈጸም። የመጨረሻው ዲሊቨሪን በመጠቀም በቤቱ የመጣውን ዕቃ መቀበል። ሻጮች ማድረግ ያለባቸው ነገሮች፣ የመጀመሪያው የተለያዩ ዌብሳይቶችን በመጠቀም ኦንላይን ሱቅ መክፈት። ሁለተኛው የሚሸጣቸውን ዕቃዎች ምስልና ስለ ዕቃው የሚገልጽ ማብራሪያ ማስገባት እንዲሁም ዋጋ ማስገባት። ሶስተኛው ምርቶቻችንን በኦንላይን ላይ ማስተዋወቅ። የመጨረሻው ትዕዛዞችን መቀበልና ማድረስ። አድቫንቴጅ ኦፍ ኢኮሜርስ ወይም ደግሞ የኢኮሜርስ ጥቅሞችን እናያለን። የመጀመሪያው ሪች ከስተመር ኤኒዌር ሲሆን ይህም በየትኛውም ከተማ ሀገርም ሆነን የፈለግነውን ዕቃ መግዛትም ሆነ መሸጥ እንድንችል ይረዳናል። ሁለተኛው ሎወር ኮስት ሲሆን ይህም ማለት ካላስፈላጊ ወጪ የሚታደገን ነው። ማለትም ብዙ ሱቅ ከፍተን ከምንከፍለው የቤት ኪራይ ብርና የሰራተኝነት ወጪ ይቆጥብልናል። ሶስተኛው ኦልዌይዝ ኦን ሰርቪስ ሲሆን ሱቁ ቀንም ሆነ ማታ ክፍት ይሆንለታል። ለደንበኛው ደግሞ በማንኛውም ሰዓት መግዛት እንዲችል ይረዳዋል ማለት ነው። አራተኛው ግሎባል ብራንድ ቪዚቢሊቲ ሲሆን በኢኮሜርስ ምርታችንን በመስመር ላይ ለዓለም አቀፍ ታዳሚ በማሳየት በዓለም ዙሪያ እንድናስተዋውቅ ይረዳናል። አምስተኛው አድ አንሊሚትድ ፕሮዳክት ሲሆን የኢኮሜርስ ንግዶች ያለ አካላዊ ቦታ ገደብ ብዙ ቁጥር ያላቸው ምርቶች እንዲዘረዘሩና እንዲሸጡ ያስችላቸዋል። ሎኮስት ፕሮሞሽን የምንለው የኢኮሜርስ ንግዶች እንደ ቲቪ ወይም ጋዜጦች ካሉ የባህላዊ ማስታወቂያ ዘዴዎች ጋር ሲነጻጸሩ ምርቶቻቸውን በጣም ዝቅተኛ በሆነ ዋጋ እንዲያስተዋውቁ ያስችላቸዋል። ሴል ዲጂታል ፕሮዳክት ወይም ኢቡክ ኮርስ የምንለው የኢኮሜርስ ንግዶች አካላዊ ክምችት ሳያስፈልጋቸው እንደ መጽሐፍት፣ ኦንላይን ኮርሶች፣ ሙዚቃና ሶፍትዌሮች ያሉ የዲጂታል ምርቶች እንዲሸጡ ያስችላቸዋል። ይህም ለመሸጥ ፈጣን፣ ርካሽና ከፍተኛ ትርፋማ ያደርገዋል። ምክንያቱም ምንም መጓጓዣ ወይም ማከማቻ ስለማያስፈልገው ነው። ኢዚ ኮላቦሬሽን ዊዝ ፓርትነርስ ከተለያዩ ድርጅቶች ጋር በአጋርነት እንድንሰራ ይረዳናል። ታርጌት ማርኬቲንግ በቀጥታ እቃውን ለመግዛት ለሚፈለገው ሰው እንዲደርሰው ያደርግልናል። ለምሳሌ እንደ ሶሻል ሚዲያ ያሉ ፕላትፎርሞች ለዚህ ይረዱናል። ኢዚ ፊድባክ ኮሌክሽን የኢኮሜርስ ንግዶች አንድን ምርት ከገዙ በኋላ ከደንበኞች ግብረ መልስ ለመሰብሰብ ቀላል ያደርገዋል። ይህ ደግሞ በእውነተኛ የደንበኞች አስተያየት ላይ በመመስረት ምርቶቻቸውንና አገልግሎታቸውን እንዲያሻሽሉ ያግዛቸዋል። ኢፊሻንት ኦርደር ትራኪንግ ደንበኞች እቃውን ከገዙበት ጊዜ ጀምሮ እስከሚደርስ ድረስ ትዕዛዞቻቸውን እንዲከታተሉ ያስችላቸዋል። ይህ መሆኑ ደግሞ የማድረስ ሂደቱን ግልጽ፣ አስተማማኝና ለደንበኞች የበለጠ ታማኝ ያደርገዋል። ሎወር ማርኬቲንግ ኮስት ኮምፔርድ ቱ ትራዲሽናል ሜተድ የኢኮሜርስ ግብይት ዋጋው ርካሽ ነው። ምክንያቱም ነጋዴዎች ውድ የሆኑ እንደ ቲቪዎች፣ ራዲዮዎች ወይም የታተሙ ማስታወቂያዎችን ከመጠቀም ይልቅ በመስመር ላይ ማለትም እንደ ሶሻል ሚዲያ ወይም በራሳቸው ፔጅ ላይ ምርቶቻቸውን ስለሚያስተዋውቁ በትንሽ በጀት ብዙ ደንበኞችን ማግኘት ይችላሉ። ብራንድ ቢልዲንግ ኦንላይንን በመጠቀም ጥራት ያላቸው ምርቶችን ታማኝነትና ጥሩ ምስሎችን በማጋራት ነጋዴዎች እምነትንና እውቅናን ይገነባሉ። ይህን ደንበኞች የምርት ስሙን እንዲያስታውሱና ከተወዳዳሪዎች እንዲመርጡት ያደርጋቸዋል። ሞኒተር ሴልስ ፐርፎርማንስ የኢኮሜርስ ንግዶች በጊዜ ሂደት ምን ያህል ምርቶች እንደሚሸጡ በቀላሉ እንዲከታተሉና እንዲተነትኑ ያስችላቸዋል። ይህ ደግሞ ነጋዴዎች በደንብ የሚሸጡትን እንዲረዱ እና ለተሻለ ውጤት ስልቶቻቸውን እንዲያሻሽሉ ያግዛል። ራን ቢዝነስ ፍሮም ሆም
በኢኮሜርስ ስልክን ወይም ኮምፒውተርን በመጠቀም በቤታችን ሆነን ንግዳችንን ሙሉ በሙሉ ማስተዳደር እንችላለን። አድቫንቴጅ ኦፍ ዲሊቨሪ ሰርቪስ ኢን ኢኮሜርስ ደንበኞች ጊዜንና ጉልበትን በመቆጠብ ምርቶችን በደጃቸው ይቀበላሉ። በተጨማሪም ነጋዴዎች ብዙ ደንበኞች እንዲያገኙና ፈጣን አስተማማኝ አገልግሎት እንዲሰጡ ያስችላቸዋል። ኮንቪነንስ ኦፍ ከስተመርስ ይህ ማለት ቤታችን ሆነን የፈለግነውን ዕቃ መግዛት ያስችለናል። እንዲሁም ዋጋ በቀላሉ ለማወዳደር ይረዳናል። ኢዚ ቱ ስኬል ዩር ቢዝነስ ኢኮሜርስ ተጨማሪ አካባቢ ሱቆች ሳያስፈልግ ሽያጭ በፍጥነት እንዲያድግ ይረዳዋል። ኤክስፓንድ ዊዛውት ኦፕኒንግ ኒው ብራንችስ አዳዲስ ቅርንጫፎችን ሳንከፍት በኦንላይን ላይ ንግዳችንን ለማስፋፋት ይጠቅመናል። ሬዲዩስ ትራቨል ኤክስፔንስስ ኢኮሜርስ በተደጋጋሚ የጉዞ ፍላጎትን ይቀንሳል፣ ምክንያቱም ነጋዴዎችና ደንበኞችን በአካል ከመገናኘት ይልቅ በመስመር ስለሚገናኙ ነው። ሰፖርት ስታርታፕ ኢኮሜርስ ለጀማሪዎች በጣም አጋዥ ነው፣ ምክንያቱም አዳዲስ ንግዶች በአነስተኛ ኢንቨስትመንት እንዲጀምሩ ያደርጋቸዋል። ሴቭ ታይምስ ፎር ቦዝ ባየር ኤንድ ሴለር ለሻጭም ሆነ ለገዢ ሰዓትን ይቆጥብልናል። ትረስትድ ቬንደር ኢን ኢኮሜርስ ታማኝ ነጋዴዎች ስለሆኑ ያሉት ጥራት ያላቸው ምርቶችን ያቀርባሉ። ይህ ደግሞ ደንበኞች በአስተማማኝ ሁኔታ እንዲገዙ ያደርጋቸዋል። ቤተር ዳታ ኤንድ ኢንሳይትስ ስለ እቃው የተሻለ መረጃና ግንዛቤ እንዲኖረን ያደርጋል። ኢኮሜርስ ፍሮም የካንትሪስ ፖይንት ኦፍ ቪው የመጀመሪያው ኢኮኖሚክ ግሮዝ ሲሆን የንግድ እንቅስቃሴን ይጀምራል፣ እንዲሁም የምርት እድገትንና ወደ ጠንካራ ሀገራዊ ኢኮኖሚ ያመራል። ኢንክሪዝድ ታክስ ረቨኑ መንግስታት ከኦንላይን ንግዶች ግብር ይሰበስባል። ይህ ደግሞ መሰረተ ልማት፣ ትምህርት ቤት፣ ለጤና ተቋማት የገንዘብ ድጋፍ ያደርጋል። ጆብ ክሬሽን ኢኮሜርስ ብዙ አይነት የስራ ዕድሎችን ይፈጥራል። ከነዚህ መካከል ዲሊቨሪ ሰርቪስ የማድረስ አገልግሎቶችን፣ ከስተመር ሰፖርት ለደንበኛ ድጋፍ ወይም እገዛ የሚሰጡ፣ አይቲ ኤንድ ዌብሳይት ማኔጅመንት ወይም የአይቲ ባለሙያዎች የመሳሰሉትን የስራ ዕድሎች ይፈጥራል። ዲጂታል ትራንስፎርሜሽን ኢኮሜርስ ሀገሮች እንዲሻሻሉና በቴክኖሎጂ እንዲዘምኑ ያደርጋል። የበይነ መረብ መዳረሻ የዲጂታል ክፍያ ስርዓቶች፣ የቴክኖሎጂ መሰረተ ልማት፣ ይህም አጠቃላይ ኢኮኖሚውን ዘመናዊ እንዲሆን ያደርገዋል። የሚገጥመን ቻሌንጅ ወይም ተግዳሮቶች የመጀመሪያው የማድረስ መዘግየቶች፣ ሁለተኛው አንዳንድ የኦንላይን ማጭበርበሮች፣ ሶስተኛው ከመግዛታችን በፊት አካላዊ ምርመራ አለመኖር። በማህበራዊ ሚዲያ እና በኢኮሜርስ መካከል ያለውን ልዩነት ነው። ማህበራዊ ሚዲያ የምንጠቀመው ኮሚኒኬት ለማድረግ እና ግንኙነቶችን ለመገንባት ሲሆን ለምሳሌ እንደ ፌስቡክ፣ ኢንስታግራም፣ ቲክቶክን በመጠቀም ነው። ኢኮሜርስን የምንጠቀመው ደግሞ ኦንላይን ላይ ያሉ ምርቶችን እና አገልግሎቶችን ለመግዛት እና ለመሸጥ ሲሆን ለምሳሌ እንደ አማዞን፣ አሊባባ፣ ከሀገር ውስጥ ደግሞ እንደ ዮምሳን ዌብሳይቶችን በመጠቀም ነው። ማህበራዊ ሚዲያ ትኩረትን፣ እይታን መሳብ፣ ኮሜንቶችን መሰብሰብ እና ፎሎወሮችን መጨመር ሲሆን ኢኮሜርስ ደግሞ ትኩረቱ የተለያዩ ሽያጮችን ማከናወን፣ ክፍያዎችን እና ትዕዛዞችን መቀበል እና ማድረስ ላይ ነው። ማህበራዊ ሚዲያ በዋናነት የሚጠቅመን ማስታወቂያ ሰርተን ገበያ ለመፍጠር ሲሆን ኢኮሜርስ ደግሞ በዋናነት በቀጥታ ምርቶችን ለመሸጥ እና ገቢ ለማግኘት ይጠቅመናል። በአጭሩ ማህበራዊ ሚዲያ ሰዎችን ያገናኛል እንዲሁም ምርቶችን ያስተዋውቃል። ኢኮሜርስ ደግሞ ትክክለኛ ገዢና ሻጭን ያገናኛል ማለት ነው።